Okay, here we go. April 26, 2026 again. YouTube reaction video check የሚደረግበት ሁኔታ ላይ ነው። ዩቲዩብ ላይ በዚህ ሁለት ሳምንት ውስጥ አዲስ የቴዲ አፍሮ አልበምን በተመለከተ የስ ዩቲዩብ ቻናል ገብተን እስኪ ለማየት እንሞክራለን ማለት ነው። ቴዲ አፍሮ ዩቲዩብ ቻናል እንደምታዩት አልበሙን ገብታችሁ ማየት ከፈለጋችሁ ብዙ ተመሳሳይ ፌክ አካውንቶች ስላሉ ቴዲ አፍሮ @ቴዲ አፍሮ ኦፊሻል ይላል በዩዘር ኔም መፈለግ ከፈለጋችሁ otherwise ቴዲ አፍሮ የሚለው የሚውዚክ ምልክት ይሆንና እዚህ ተመሳሳይ ፒክቸሮችን ይጠቀማሉ ሌሎች ዩቲዩበሮች ማለት ነው። ያው ልዩ የሚያደርገው 1.97 ሚሊዮን ሰብስክራይበርስ የያዘው እሱ የቴዲ አፍሮ ኦፊሻል እና ትክክለኛ የዩቲዩብ ቻናል ነው ማለት ነው። እንደዚህ ካገኛችሁት ቀጥታ ወደ እሱ ቻናል ገብታችሁ የተሰሩ ስራዎችን ማየት ትችላላችሁ ማለት ነው። እዚህ ጋር ከኦልዱ ወደ ኒው ነው የሚመጣላችሁ። እንዳያችሁት ይሄ አዲሱ የቴዲ አፍሮ ሙዚቃ ከዳስጣል እስከ ሰመመነ ስማራሴ ጽዮን ሙሽራ ጀምበር መሬማ ዝጸዳል ሺ ቢባል መርከብ በመስኮቱ ፒንታጎ ታየኝ ከዚህ በመቀጠል ደግሞ ብልጭታ የሚሉ የቴዲ አፍሮ ስራዎች አሉ ማለት ነው። አጠቃላይ ትራኩ 18 ትራክ ነው። እንግዲህ ቴዲ አፍሮ ከድሮ ጀምሮ እጅግ ተጽዕኖ ፈጣሪ ከሚባሉ የሙዚቃ ሰዎች ውስጥ አንዱ ነው። በዚህ አልበም እጅግ ከፍተኛ የሆነ አድናቆትን ያተረፈ በግሌ እጅግ በጣም የወደድኩት አልበም ነው። ስቲል 4 ሙዚቃዎችን ነው በደንብ ለመስማት የቻልኩት ማለት ነው። እኔ ከሰማኋቸው ውስጥ ስማራሴ ጽዮን ሙሽራ ስመመነ ዝጸዳልና ጀምበር የሚሉት ሙዚቃዎችን ነው እየሰማሁ ያለሁት። እንዲቀስ ያን ነው ሙዚቃውን በደንብ ጊዜ ሰጥተን መስማት ያለብን ማለት ነው። በቪው ቼክ ብናደርግ እንደምታወቀው የዚህ ሚውዚክ አልበም የመጀመሪያው ትራክ የሆነው ዳስጣል እስካሁን ድረስ እየመራ ያለ ከፍተኛ ሪከርዱን መስበር የቻለ ትራክ 1 ሙዚቃ አልበም ነው ማለት ነው። ፐር ኢንዲቪጁዋል ቪዎቹን እዚህ ጋር አስቀምጦላችኋል። መሪ ነው ዳስጣል መሪ ነው። ከዛ ባለፈ ደግሞ እዚህ ሰመመነ 8.3 ሚሊዮን እንደታየ ያሳያል። ስማራሴ 4.1 ጽዮን ሙሽራ 5.7 ሚሊዮን ቪው ጀምበር 7.8 ሚሊዮን ቪው መሬማ 6.4 ሚሊዮን ቪው 6.1 ሚሊዮን ብር 10 ቀን ከ10 ቀን በፊት ነው የሚለው እንግዲህ 7.2 ሚሊዮን ቪው ደግሞ ሺ ቢባል ወደ 90ዎቹ ይሆናል ማለት ነው። 5.6 ሚሊዮን ቪው የሚያሳየው የቴዲ አፍሮ ወይም ቴዎድሮስ ካሳሁን አልበም መርከብ ነው ማለት ነው። ትራክ 16 ይገኛል። 3.3 በመስኮቱ ትራክ 11 ሚውዚክ ትራክ ነው ማለት ነው። ፒንታጎ 3.9 ሚሊዮን ከ10 ቀን በፊት ታየኝ 4.2 ሚሊዮን እንደውም ብልጭታ 4.9 ሚሊዮን ታይተዋል ማለት ነው። ስለዚህ ይሄ ሙዚቃ አልበም 10 ቀን ውስጥ የሚታዩ ቪዎችን ቼክ ስናደርጋቸው ስቲል እየታየ ያለ የሙዚቃ አልበም ነው። እጅግ በጣም ተጽዕኖ ፈጣሪ የሆነ ሶሺዮ ኢኮኖሚክ ኤንድ ፖለቲካል አስፔክትስ ኦፍ ዘ ካንትሪ ኢንዲቪጁዋል ግለሰብን አንስቶ የሚያንጎራጉር ዘፋኝ ነው ማለት ነው። ከዚህ በተጨማሪ የኢትዮጵያን ታሪክ በደንብ በመግለጽ የሚታወቅ ታዋቂ የሆነ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ እጅግ ማራኪ የሆነ ዘፋኝ እጅግ አዋቂ የሆነ ዘፋኝ እጅግ ሰው አክባሪ የሆነ ዘፋኝ ነው። ሁላችሁም የቴዲ አፍሮ አልበምን እየገባችሁ እንዲታዩ እንጋብዛችኋለን ማለት ነው።
አልበሙ እጅግ በጣም ተወዳጅ ሆኗል በዓለም አቀፍ ደረጃ በአፍሪካ እና በኢትዮጵያ ማለት ነው። ስለዚህ ከኢትዮጵያ አልፎ አፍሪካ ከአፍሪካ በዓለም አቀፍ ደረጃ እጅግ ትልቅ ሙዚቃ መሆኑን ማወቅ አለባችሁ ማለት ነው። ስለዚህ ቴዲ አፍሮ ከሰራቸው አልበሞች ውስጥ የመጀመሪያዎቹ በመስኮቱን ሾርትስ ሳሳያችሁ እስኪ በመስኮቱ እንዴት እንደተሰራ ማየት እንችላለን ማለት ነው። እዚህ ጋር ይሄ ሾርትስ በመስኮቱ የሚለው ሾርትስ ይወርዳል ልባዬ አልገደባለ ልቤ በጨለማ የታለች ያለ ብለኩ ሰው ጭሬ እንዲያበራ ላይኔ ሻማውን ያነባል ባውጥቶ ልክ እንደ አንጸባረቅ የዓይኖችሽ ውጋጋ አንድ አርጎ ዘለቀ ክረምትና በጋ አንቺ የፍቅር ፀሐይ